ስለዚህ ይሄንን እንትን ማለት አለብን። እኛ ፋኖን እንፈልገዋለን። ትግሉ መቆየት አለበት። ትግሉ ገና ነው። ትግሉ አሁን አይደለም። አሁን ገና ይቀር ትንሽ አንድ አመት ምናምን ኤክስትራ መሄድ አለበት። ትግሉ በደንብ ተፋፍሞ ነው የሚሄደው። ከዛ በኋላ ዋንስ አንድ ነፃ ስትወጣ ነፃ ወጣ ማለት ነው። ካለበለዚያ ግን እንደዚህ አይነት መሀይሞችን ተጠራቀው ምናምን መተው ምናምን አንድ ድርጅት መሰረተና ምን ይሰራልኛል? እንደዚህ የመሀይም ድርጅት አማራን ነፃ ወጣ ከመደራደር ይዘላል። ስለዚህ ድርጅቱ ለምን ይሄ አፋብን የሚባለው ድርጅት ቶሎ ለምን እንዲፋጠን ተፈለገ የሚባለው አሁን ከዚህ በኋላ ነው ፖለቲካዎቹ መጡት። ከዚህ በኋላ አብዛኛው እዚህ አብን ይሄ ከዚህ በፊት የአብን ውስጥ የነበሩ ልጆች አሉ ውስጡ በዚህ የተሰከሰከ የአማራ ፋኖ ብሔራዊ ንቅናቄ ነው። አሁን አዲስ የሚመሰረተው ድርጅት የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት ነው። የፖለቲካ እንትን ይዞ መጥቷል። ፖለቲካቸው ህወሓት ጠላት አይደለችም። ዛሬ ብልጽግና ብቻ ነው ጠላቱ፣ ህወሓት ጠላት አይደለችም። ዛሬ ማኒፌስቶአቸው ላይ ጠላታችን ብሎ የሚገልጸው ማኒፌስቶ ላይ እዚህኛው ማኒፌስቶ ሌላ ማኒፌስቶ የፖለቲካ ዶክመንት አለ። ይሄ ህገ ደንብ ነው የያዙት። ፖለቲካና ህገ ደንብ እንትን የተለያየ ይሄ ስለ ስልጣን ተዋረድ ነው። በጣም በሚያስቃችሁ ስልጣን ተዋረዱን አይን ያፈጠጠ ነው። በደንብ እንሄድበታል እሱ። አሁን ይሄ ድርጅት ቶሎ እንመስረትበት ገና ሳይጠራ ቶሎ እንመስረትበት ብቻ የተባለው በዋነኝነት ምንድነው? የማስረሻ ሰጤ ጉዳይ። የማስረሻ ሰጤ ጉዳይ አስራስ ማዕረይ እዛ ኢጋድ ውስጥ የነበረች ሴትዮዋ ጋር ስልክ ከዚህ በፊት ይደዋወል ነበር እና ሳማ እሷን ማኔጅ አድርጎ አገኛት። ይሄ መረጃ ነው። አገኛትና ፋኖ አልተደራደርም እኛንን ትክክለኛ ፋኖቹ አላት እሱ ለሷ ማለት። ይሄ እንግዲህ ስብሰባ ላይ የተናገሩ ነገር። ከዛ በኋላ እሷ ምን ትለዋለች? ኦሬዲ ፋኖ ኦሬዲ ድርድር አድርጓል። ጥያቄዎቻችሁ ምንድን ነው ብላ ጥያቄውን ኦሬዲ ይሄ ልጅ ይሄ ማነው ስሙ ማስረሻ ሰጤ ኦሬዲ ይዞት የገባው ጥያቄ አፋድ ከዚህ በፊት ለመደራደር ያወጣው ዶክመንት አለ። ያንን ዶክመንት ይዞ ገብቷል። ያ ማለት እስረኞች ይፈቱ፣ እስረኞች ባይዘው በቅርቡ ይፈታሉ፣ እስረኞች ይፈቱ፣ በማንነትና ወሰን ጥያቄዎች ላይ አቋም ይኑር ምናምን የሚባሉ ጥያቄዎች እነዚህን ጥያቄዎች ኦሬዲ ይዞ ገብቷል። ይሄ በፋኖ ደረጃ አሉን የሚሉ ጥያቄዎች ይዞ ገብቷል። ከዛ ጥያቄ በላይ ይዞ መምጣት አልቻለም። ከዛ ጥያቄ በላይ አብይ አህመድ ይውረድ ነው የሚል ጥያቄ አይደል የምታመጣው? ዋናው ጥያቄ ኮሶ ግን ይሄ ቡጃምቡጅ ጥያቄዎች ይሄ ዲዲአር ምናምን ኦሬዲ ውስጡ ፈርሟል። ኦሬዲ እንዳለ ለፋኖ ከዚህ በፊት ይዞት የመጣውን ጥያቄ ይዞ ሄዷል ባይዘው። ስለዚህ ኦሬዲ እሱ አፋህድ የሚባለው ድርጅት ኦሬዲ ጥያቄዎችን ይዞ ገብቷል። እናንተ ከዚህ የተለየ ጥያቄ አላችሁ ወይ ስትለው የለውም ጥያቄ። ስለዚህ ምን እናርጋለን? ድርጅት መስርተን ቶሎ ብለን የድርድር ጦርነት እናርግ። አሁን ከዚህ በኋላ የምትመጣ አንድ የድርድር ጦርነት አለች። የድርድር ጦርነት እናርግ። ታፕታፕ እያደረጋችሁ የድርድር ጦርነት እናርግ። ለዚህም ሻቢያ ኤርትራኖች እንወዳቸዋለን ባይዘው ከህወሓት ጋር ይዘው ባይመጡ ህወሓትን ይዘው ባይመጡ ወዳጆቻችን ነው። በጎጃም በኩል ጥይት እንዲላክ ቋራ ገብቷል። አሁን ጎጃም ከሚደርስ የደሳለኝ ጥያቄ የደሳለኝ ጥይት አላማጣ ነው ያለው፣ ገና አልመጣም። ወደ ደሳለኝ ጋር መጣ። የወሎ ደግሞ ኦሬዲ ጨርሰዋል ነው የሚባለው። የመጣውን ጥይት ኦሬዲ እንትን ብለው አከፋፍለው ጨርሷል። ይሄ ጥይት ከተረካ እንትን ካለ በኋላ በደንብ እዛ መሬት ላይ ያላችሁ ፋኖች በደንብ አንደርስታንድ እንድታደርጉት የድርድር ጦርነት እናርግ። አንድ የድርድር ጦርነት ዋንስ ጦርነቷን ካረግን በኋላ ምን እናረጋለን? ድርድር እናረጋለን። ከዛ በኋላ ይሄው ኦሬዲ ይሄው ፋኖ ኦሬዲ ውጭ ያለው ፋኖ ምን ይሄው ኦሬዲ ቀጥቅጠ ነው ለድርድር ተዘጋጅ። በደንብ ያት የድርድር ጦርነት በቅርቡ ትካሄዳለች። ያቺ ጦርነት የድርድር ጦርነት አንዴ ዘመቻ ነች የምትደረገው። ሁሉም ቦታ በአንዴ ዘመቻ። ያ የሚደረገው አብይ አህመድን 4 ኪሎ ለማስጣት አይደል የሚደረገው ዘመቻ። ድርድር ለማድረግ የሚደረገው በደንብ ዛሬ የምላችሁን በደንብ በቅርቡ በዚች ወን የማይቀጠሩ ወር ላይ የምትመጣ የድርድር ጦርነት ዋንስ ደሳለኝ ከአላማጣ መሳሪያው ሲመጣ ጥይቱ ሲመጣ ጦርነት ያደርጋል። ያቺ ጦርነት የምትፈልገው ምን ድርድር አማራን ድርድር ውስጥ የማስገባት ጦርነት ነው። ጎንደር ደግሞ በለሳ የሚባል አካባቢ
ጥይቱ እየመጣ ነው። አንድ አይነት ኦፕሬሽን ተሰርቶ ከዚህ በፊት የሚደረገው ዘመቻ ባይዘበይ ከዚህ በፊት አንዳንድ ዘመቻዎች ሲደረጉ የነበሩ የድርድር ዘመቻዎች ናቸው። ባይዘበይ አብይ አህመድ ለመጠምዘዝ ምን ድርድር ውስጥ እንዲገባ አብይ አህመድ ቢብሏቸዋል ድርድር። ስለዚህ ድርድር ውስጥ እንዲገባ አፋሃድ ከሚባለው ውጭ አውጥተው እነሱ ጋር ለመደራደር የግዴታ ነው። እና አብይ አህመድም ደግሞ ምን እያደረጉ ነው? አውቀው እስረኞቹን ሊፈቱ ነው። በአፋሃድ በተነጋገርነው መሰረት ብሎ እስረኞች ሊፈቱ ነው። ስለዚህ አሁን ይሄ አፋብን የሚባለው ዋናው ዓላማው ምንድን ነው? አብይ አህመድን ከ4 ኪሎ ለመንጠቅ ሰው እኛ የምንፈልገው አብይ አህመድ እንዲወጣ ነው። እነሱ ምንድን ነው? ድርድር ለማድረግ ነው ዓላማቸው። ድርድር እኛ የድርድር ጦርነት አንፈልግም። አብይ አህመድ ነቅሎ የሚያወጣ ጦርነት ነው። አብይ አህመድ ጀኖሳይድ የፈጸሙብን እኮ ተራድረ አሁን ካለ የበለጣት ታመጣልኝ። አብይ አህመድ ከ4 ኪሎ መውጣት አለበት። ይሄ ነው አማራ እየተጠየቀ እነሱ የሚጠይቁ ጥያቄ እሱ አይደለም። ድርድር እናድርግ። አሁን የምትመጣው ዘመቻ የድርድር ዘመቻ ነች። ለዚህም አሉ ዋና ሰብሳቢ በቃ ዘመን እናድርግ የሚል ኦልሬዲ ሁሉም እንዳለ ተስማምቷል። ያልተስማማው ሀብቴ ብቻ ነው ያልተስማማው። ባይዘው እዚህ ነገር ውስጥ ሀብቴ አክሩፏል። የመሪነቱን ቦታ ይፈልጋል ሀብቴን ያልተስማማው። ዋና ሰብሳቢ ዘመንን አድርጎታል። ወታደራዊ ካውንስል የሚባል አለ። እሱን በደንብ ማውቃቸው ኮሚሽነር ተዘራ የሚባል የጎንደር ሰው እሱን አድርጎታል። ወታደራዊ ምህንድስና ማለት ያለው ደግሞ ማለት ኮሎኔል አበራ። ይሄ ልጅ ደግሞ ያገባው ኮሎኔል አበራ ያገባው የልደቱ እህት ምናምን ነው ያገባው። ይሄ ሰውዬ ኮሎኔል አበራ የሚባል ይሄ ወታደራዊ ምህንድስና ብላ ያመጡት። አሁን ሌላው እዛ ጋር ፖለቲካ ዘርፍ ላይ ነው። ፖለቲካ ዘርፍ አሁን እንትና አናጥቶታል። ማነው ስሙ? ከዚህ በፊት አፋድና አሁን አፋባና አፋድ አይደለም ባይዘው አሁን ጨዋታ ተቀይሯል። ጨዋታ አፋድን ከዚህ በኋላ የምንከተው ያተባለው እዛ ላይ ከዚህ በኋላ የምንከተው ጦር ያላቸውን ብቻ ነው የምንከተው። ጦር ያላቸውና ተጽዕኖ መፍጠር የሚችሉ ሰዎች ማን ተሳፈፈ እንትና እስክንድርን ምክትል ተቀዳሚ ሁን እያሉት ነው። እስክንድር የውጭ ጉዳይ ላይ ያደረጉት ነበር። የውጭ ጉዳይ አሁን ምንድነው ምክትል ተቀዳሚ ምክትል ማለት ስልጣን የለውም እዛ ላይ ባይዘው ባዶ ስልጣን ነው። ይሄ ዝም ብሎ እንደ እንቁላል የተቀመጠ ታፕታፕ እያደረጋችሁ ድጋሚ ይሄ ነገር መጣ። ምንድነው ቲክታኩን ያደረጉት ግን? ከዚህ ውስጥ ደስተኛ ያልሆኑት ሁለት ግለሰቦች አሉ። ዘመነ ዋና ከያዘ ፖለቲካውን የሚይዘው ሄኖክ ነው። አሁን ሊይዞ የት ነው? ከዚህ ውስጥ ደስተኛ ሁለት ግለሰቦች አሉ። ሀብቴና አስረስ ማዕረይ ደስተኛ አይደሉም። በዚህ አሁን በተሰጠር አፋብን በሚባለው ድርጅት እነዚህ ሁለቱ ሰዎች ደስተኛ አይደሉም። ቢካዝ ሀብቴ ስልጣን ባዶ ሊሆን መሪውን ነበር የሚፈልግ ነበር። ሁለተኛ ደግሞ ምንድነው አስረስ ማዕረይ ደግሞ ፖለቲካውን የሚያዝ ነው። አስረስ ማዕረይ ሀብቴ ወደፊት ለፊት እንዲወጣ ይፈልጋል ከዘመነ ይበል። ቢካዝ ዘመነ ያችን ቦታ ከያዘ ፖለቲካውን የሚያዝ አይችልም። አስረስ ማዕረይ ይሄ ነው መሬት ላይ ዝናቡ ደስተኛ አይደለም። ወታደራዊ አመራሩን እነመከታው ናቸው ያዙት። ዝናቡ ደስተኛ አይደለም። ደስተኛ ሳማው ግን ከነሱ ጋር መስራት ይፈልጋል። ሳም እየሰራ ነው ያለው ዲቴል እዚህ ውስጥ መረስ ደግሞ ወታደሩን እነመከታው ይዟል። የሰማሁትን ነው። ህዝብ ግንኙነቱ ገና አልታወቀም። የሚታወቁት ግን ዋና ሰብሳቢ ዘመነ፣ ወታደራዊ ካውንስል፣ የውትድርና ምህንድስና በእነዚህ በሶስቱ ሁሉም አንድ አይነት አቋም ይዟል። አሁን ባለው ደረጃ እንግዲህ ዘመነን ይዘህ አማራ ይቀበላል አይቀበልም እሱ ሌላ ነገር። ዘመነን ይዘህ አማራ ይቀበላል አይቀበልም እሱ ሌላ ነገር። ዘመነ ግን መሪ እንዲሆን ተስማምቷል። ያልተስማሙት ምንድነው? እነንትና ናቸው እነ ሀብቴና አስረስ ማዕረይ ናቸው። ሸዋ አንድ እንዲመጣ ደሳለኝን ምክትሉን የድርድር ጦርነት ከተደረገ ፋኖ ውስጥ ሁለት አይነት አደረጃጀቶች አሉ። አሁን በደንብ ፋኖ አንደርስታንድ ጭንቅላታችሁ ውስጥ ማስገባት አለበት።
ሁለት አይነት አደረጃጀት አሁን ወታደሩ አየር ላይ ሊሳፈፍ ነው። ሁለት አይነት አደረጃጀት አለ፣ ወታደርና የሲቪል አደረጃጀት። አብዛኞቹ የወታደር አደረጃጀቶች ለምሳሌ እዚህ ጋር ሁለት ግለሰቦችን ፊት ለፊት እናምጣ። አንደኛው ቆራጡን ወታደር፣ ሁለተኛው ካፒቴን ማስረሻ ሰጤ ፖለቲከኛ። በደንብ ይሄንን እንድታዩት። ፖለቲከኛው ቆራጡ ምንድነው? ሚሊሻ ነው፣ የቀበሌ ሚሊሻ ወታደር ነው። መከላከያ ውስጥ አልገባም። መከላከያ ውስጥ ሆኖ ትልቅ ፖዚሽን አለ። ያገኘው ምንድነው? ሚሊሻ ነው። ጥይት ባይዘው ሲዋጋ ነበር ቆራጡ። አሁን ያው መከላከያ እንትን ውስጥ ሚሊሻ ውስጥ አስተዳደር የሆነች ቀበሌ ወረዳ ሚሊሻ ሰጥቶታል። እዛች ነው ቁጭ ያለው። በአበባ ጉንጉን ነው የተቀበሉት። አበባ ጉንጉን ቢካዝ ፖለቲከኛ ስላለ። ፖለቲከኛው ማስረሻ ሰጤ አዲስ አበባ በጀነራሎች እየተጠበቀ ነው የሚሄደው። አያችሁ ልዩነት። ፖለቲከኛ ስትሆን ምንድነው መዳረሻ? እንደ ፖለቲከኛ ምን የት ሄዳል? በጀነራሎች። ተዋጊ ያውላችሁ አንድ ጥይት ሳይተኩስ ማስረሻ ሰጤ አንድ ጥይት ሳይተኩስ አንድ ሰው ሳይገድል ዛሬ ተራሮ ቁጭ ብሎ ምን እየተኮነ እያያችሁ ጥይት የተኮሰው ብዙ ሰው የገደለው ቆራጡ የወረዳ ሚሊሻ ነው ጸሐፊው። አሁን ሸዋ ላይ አንድነት ብሎ ያመጡት የሚጎዳው ማንን ነው ካላችሁ መከታውን ነው የሚጎዳው። ድርድር ላይ ሲመጣ የነ መከታውን ኃይል ይጎዳል። ደሳለኝ ወደ ፊት ለፊት ወጣ። ፖለቲከኛ ነው። ፖለቲከኞቹ ወደ ፊት ለፊት ይወጣሉ። ፖለቲካ የማያውቁት ማይሙ ምናምን ይሄ እንደነ ምሬ ምናምን አይነቶቹ ደግሞ ምን ያደርጋሉ? ወታደር ነው የሚሆኑት። ወታደር ብቻ አይደለም ሚሊሻ። ከሚሊሻነት የዘለለ ያውላችሁ ድርድር መጥፎነቱ የሚጎዳው ወታደሩን ይጎዳል። እንደነ ምሬ አይነት ምናምን እንደነ አስረስ ማሬ ምናምን ድርድር ከመጣ ሳማው ይሄንን ነገር አድርገው ድርድር ከመጣ እና አስረስ ማሬ አትራፊ ነው የሚሉት እነ ሄኖክ ኪዳኔ አትራፊ ነው የሚሉት። ድርሳነ ምሬ ምናምን እዛ ውስጥ ስንት ዓመት ሙሉ የታገሉት እና መከታው አየር ላይ ተንሳፎ የሚወርቀው እነ ደረጀ ምናምን እና ሀብቴ አየር ላይ ምን ቦታ አልሰጧቸው ንገሩኝ። ፌደራል ቦታ አሰጣላችሁ? አሰጡም። ስለዚህ ምንድነው አየር ላይ ነው ታፕታፕ አድርጉት። ድጋሚ ይሄ ነገር አሮ ነው ዋይ ፌደራል ቦታ መስጣቸው አይደል? ወይንም በክልል ትልቅ አስተዳደር ቦታ መስጣቸው አይደል? በክልል ቦታ ትልቅ አሁን ለምሳሌ በክልል ማለት የሲቪል ሰርቫንት ላይ መስጣው አይደል? ወታደሮቹ ከሚሊሻ የዘለለ ነገር መሄድ እንደባችሉ ያውቃሉ። አብይ አህመድ ከጣልክ ግን ይሄን ነገር ባርክ ትችላል። ይሄን ነገር ሳማው እንትን ፖለቲከኛው አሁን ፍጥጫ ውስጥ ገብቷል። ፖለቲከኞች ናቸው አሁን ፍጥጫ ውስጥ። ወታደር እዛ ውስጥ ያላችሁት ከሚሊሻ የዘለለ ነገር አሁን ለምሳሌ ወታደሩ ደም ተቃብቷል። በደም አማሮች አንደርስታንደሩ ወታደሩ እዛ ካለ ማህበረሰብ ጋር ወይንም ከግለሰቦች ጋር ደም ተቃብቷል። ወታደሩ ሚሊሻ ከሆንክ የሰፈር ወረዳ ሚሊሻ ከሆንክ ትገደላለህ። ባይዘው ይገላል። አንድ ቀን ጠብቆ መግደሉ አይቀርም። የገደልከው ወንድም አለ ምን አለ ምናምን በአንተ ትእዛዝ በወታደሩ ነው የተገደለ ትእዛዝ አለ ምናምን ዘላለምን ደም እየተከተለ ነው የሚሄደው በየቦታው። ፖለቲከኛ እጁ ደም አይነካም። ያቸው አሁን ለምሳሌ ማስረሻ ሰጤ እጁ ደም አልነካም፣ አልገደልም። ማንም ሰው በፊት ለፊት ሄዶ የገደለው የለም። ቆራጡ ገሏል። ዛሬ ቆራጡ ምን ላይ ነው ያለው? የወረዳ አስተዳደር ዘላለሙን ጀርባውን ፖለቲከኛው ካፒቴን ማስረሻ ሰጤ የሚጠጣው ጁስ የተለያየ ቦታ ላይ እየሄደ ታፕታፕ እያደረጋችሁ አንዴ የሚጠጣው ጁስ ትላልቅ ባሮች እየሄደ ነው እየጠጣ ያለው፣ ሪላክስ እያደረገ እየጠጣ ያለው። ቆራጡ ጠጅ ቤት መጠጣት አይችልም። ቢካዝ ለምን የሰከረ ቀን ሰክሮ ሲንገዳገድ ካየ አናቱን የሚበረቀሰው ሌላ አካል እዛው ደም ስለተቃባ አንዱ ከዚህ በፊት በሱ ትእዛዝ የተገደለ ሰው ዘላለም ዓለሙን ሲከተሉ ቆራጡ ዘላለም ዓለሙን ጀርባውን እያየ ነው። ፖለቲከኛው ማስረሻ ሰጤ ጀርባውን ማየት አስፈልጉ። አዲስ አበባ በጀነራሎች ይጠበቃል። ስለዚህ እነ መከታው ድርሳነ ምናምን ደም ዘላለማችሁን ሲከተላችሁ ነው የሚሉ መጨረሻ ላይ ጌስዋት ድርድር አድርገህ ከገባ ወታደር ሆነ ድርድር አድርገህ ከገባ እነ ዝናቡ ምናምን እንዳለ ወታደሮች ሆናችሁ ዋጋ ነው የምትከፍሉት። መጨረሻ ከሚሊሻ የዘለለ ስልጣን አታገኙ። ይሄንን ግልጽ አንለስ በአዴንን ካላወጣችሁ በስተቀር።
ሲፎግሯችሁ እነዚህ ፖለቲከኞች ሲፎግሯችሁ ድርድር ብናደርግ ያዋጣናል ብለው የሚፎግሯችሁ ወታደሮች መጨረሻ ላይ ባክናችሁ መስዋዕትነት ከፍላችሁ ጀርባን ዘላለምን እያየ ከሚሊሻ ከወረዳ የዘለለ የትም ቦታ አትሄድ ዘላለምን እያየ ዋንስ አንዴ ይሄ ትግል ዋንስ በፖለቲከኞች እጅ ከሆነ ሳማ ውጊያውን አቁመ ፖለቲካ ድርድር አደርጋለሁ ካልክ ዘላለምን በተለይ ወታደሮች ዘላለም ዓለማችሁን ዋጋ ትከፍላላችሁ። መኖር አትችልም። ባይዘው ለልጅ ነው የሚተላለፉ ደሙ ተጋልገላችኋል ሰዎች በተለይ ጎንደር ላይ ሀብቴ ከዚህ በኋላ ልንገራችሁ የሚታገሉት እነዚህ የፋኖ አመራሮች ለህይወታቸው ነው። ለአማራ አይደለም የሚታገሉት ከዚህ በኋላ ለህይወታቸው ነው የሚታገሉት ለህይወታቸው ቢካዝ ድርድር ካረክ ከዛ በኋላ የህይወት መስዋዕትነት ነው የምትከፍለው ዋጋ ሁሉም እንዳለ አሁን ፋኖ አመራር ላይ ያለ ወታደር አመራር ሟች ነው። ድርድር ከተደረገው ሟች ነው። በህይወት ነው በህይወት መኖር የለም። ይሄንን ነገር ዘላለምን ዋንስ እኮ አንዴ ሚሊሻ ኮንኩ በኋላ እኮ እንትን አይቀጠርልን አጃቢ አይቀጠርልን። አሁን አጃቢ ተቀጥሮልን በአጃቢ እየሄድክ ስለሆነ አማራው ማይነካ ምናምን ዋጋ ትከፍል። ዋንስ ግን አጃቢውን ካጣ በኋላ ብቻን ከቀረ በኋላ ዋንስ ከተደራደርክ በኋላ ብቻ ነው የምትቀር። ዲዩቲን ከዛ በኋላ የገደልከውን እንዳለ ወጣት ዝም ብሎ ቁጭ ብሎ ዋክ የሚያስደርግ ይመስላል። ሟች ነው በህይወት ነው። አብዛኞቻችሁ ወታደሮች ዋንስ ትግሉ ይሄንን ትግል በድርድር እናልቃለን ካለ ፖለቲከኛ ይኖር ወታደር አይኖር። ፖለቲከኞቹ ጋር ደግሞ አሁን የራስ ደግሞ ጭፍጭፍ መጥቷል ደግሞ እዛ ቢካዝ ድርድር ሲመጣ ሳማው የተወሰነ ፖለቲከኛ ይዘን ወደፊት ለፊት የምትሄዱ አሁን እነ ጌታ አስራ ደምና ዋጭ የሚወጡ ናቸው ከዚህ ቢካዝ ፖዚሽን መጨረሻ ላይ ድርድር ስታረግ ፖዚሽኖች አሉ አይደል? አሁን ለምሳሌ let's say for example 30% አሁን በሚያደርጉት ድርድር ሞስትሊ 40% 30% ፋኖ አገኘ 67% ባዴን አገኘን። ያቺን 30% ማዋሃድ አለባቸው ፋኖ ውስጥ አይደል? ስለዚህ እነ ጌታ አስራ ይሄ አይን የሚባሉት ፋኖች ይወጣሉ። ይሄ በዝብዘን ትንሽ ተቀበ ብርጡ እና ሄኖክ ኪዳኔ ምናምን መጨረሻ ሰዓት ላይ መጡት። ዘመነ መጨረሻ ሰዓት ላይ ነው የመጣው ትግሉ ኦልሬዲ ከተጀመረ በኋላ እነዚህ ደግሞ ምን ያደርጋሉ? ቦታውን ይቆጣጠሩት። ከዛ ወዲያ መጨረሻ ላይ ይሄ ቲፎዜ የሌለው ምናምን ሰዎች ደግሞ ምን ያደርጋሉ? እነሱ ከጨዋታ ፖለቲካሊ ከጨዋታ ይወጣሉ። አንድ ባንድ ነው የሚያራግፏቸው። ቢካዝ ለምን ፖዚሽን ስልጣን ስትይዝ አሁን ለምሳሌ እኔም አኪላም ሰላሚናም የሴቷ ፋኖ ዳዊትም ምናምን አንድ ላይ ከሆነን እዚህ ጋር አንድ ላይ ከሆነን እና ሶስት ሰው ስልጣን ከሆነ ወይ ዳዊት መውጣት አለበት ወይ እኔ መውጣት አለበት ወይ አኪላ መውጣት አለበት ሳምባዲ መውጣት አለበት። ስለዚህ የሚያስወጣቸው አየር ላይ የማንጠፈፋቸው ሰዎች አሉ። ታፕታፕ አድርጉ ጋይስ። አሮን ድጋሚ መጣብኝ ምን ሆነ እንደሆነ አላውቅም። ይሄ ሪስትሪክሽን እያለ 10 ይመጣብኝ አፒል ያደርጋል እንትን ያደርጋል። ስለዚህ ይሄ ቡድን ምን ያደርጋል? ከጨዋታ ውጭ ይወጣል። ወታደሩ ከጨዋታ ውጭ ይወጣል። ሳማው ቲፎዞ የሌላቸው ደግሞ ትክክል በጣም ኃይለኛ ቲፎዞ የሌላቸው ብር የሌላቸው ደግሞ ከዋሃት ጋር በስነ ስርዓት ያልተነካኩ ከጨዋታ በተለይ አፋሃድ ውስጥ ያሉት ከጨዋታ ውጭ ይወጣል። ማን ወደፊት ለፊት ይመጣል? ሄኖክ ኪዳን፣ አስረስ ማዕረይ፣ ዘመነ ካሴ ምናምን እነዚህ ፖለቲከኞች ወደ ኋላ የሚሸሸው እነ ምህረት ወዳጆ አነስተና ቀደም ሰምታችሁታል። ይሄ ንግግር ሚሊሻም ቀበሌ ሚሊሻ ነው የምትሆነው። ሚሊሻም አይሰጥህም ምንም አይሰጥህም። ባይዘው የወረዳ ሚሊሻው የድሮ አይነት ሚሊሻ አይደለም አሁን ያለው። ድሮ ሚሊሻው ሽማግሌዎች አሮጊቶች ነበሩ። አሁን ሚሊሻው ምንድነው? ወጣቶች ናቸው እንዳለ አይታችሁታል። ሚሊሾቹ ጦርነቱ ምንድነው? ሚሊሻው ፋኖ መግደል አይፈልግም፣ ፋኖም ሚሊሻውን መግደል አይፈልግም። ባይዘው ጦርነቱ ዛ ሚሊሻውና ፋኖ እየተገዳደለ አይደል። ስለዚህ ይሄ አይን የሚባለው ፋኖ አየር ላይ ነው የሚጠለለው። ወታደሩ አየር ላይ ነው። ወታደር ይኸውላችሁ ጋር ግልጽ አድርጌ ልንገራችሁ። እቺ ድርድር የድርድር ጦርነት አድርገ ሌላ ወታደሩ ለእናንተ የድርድር ጦርነት እናንተ ለምታደርጉት ለውጥ የማታመጡት የድርድር ጦርነት ምን እንዳመጣበት ይሄ ምስኪን እንትን የሚሞትበት ምክንያት ዘላቂ መፍትሄ ጦርነቱ ብልጽግናም ከጨዋታ ውጭ የማይቀር ጦርነት ካልሆነ በስተቀር ነካ አድርገህ ከዚህ በፊት ልክ የተራራ ዘመቻ ምናምን ብለህ የድርድር ጦርነት ይሄኛው ይድር አሁን የሚደረገው ትክክለኛ የድርድር ጦርነት ይደረገው አንዴ ነው የሚያደርጉት። እሱንም ምን ያድርገው እንትን ከንትን ያመጣታል። በዚህ ደግሞ ህወሓት ደስተኛ አይደለም። ህወሓት ድርድር ሊያደርጉብኝ ነው ብሎ ደስተኛ አይደለም። ከፋኖች ጋር ባይዘው ተጣልቷል። አላማጣ ላይ የዛሬ 2 ቀን በፊት ፋኖች ያሰሯቸው ፋኖች ገሏል። ባይዘው አላማጣ ላይ ፋኖ ገሏል። የአማራ ፋኖ በወሎ ቤተ አማራ ፋኖ ዞበላምባ ምናምን የሚባል ክፍለ ጦር ውስጥ ያሉ ፋኖች ተገሏል። ባይዘው አላማጣ ላይ ተገሏል። በዚህ በእንትኖች ደስተኛ አይደለም። ውስጥ ለውስጥ ጭቅጭቅ መጥቷል። መሬት ላይ ያለ ሀቅ። በተለይ ወታደሮች ግን ዋጋ ትከፍላላችሁ መጨረሻ። አንለስ ይሄን ድርድር የምታረቁ ነው ዋጋ ትከፍላላችሁ። ከብልጽግና ጋር የሚደረግ ድርድር ለወታደር መጥፎ ነው።
ለምሳሌ ሸዋ ላይ ደሳለኝ ሲያስብ ሸዋ ድርድር ከተደረገ ደሳለኝ ሲያስብ ሸዋ ነው ሸዋ ላይ የሚወጣው። መከታው ሸዋ ላይ ወጣ። መጨረሻው ድርድር ሲደረግ ደሳለኝ ሲያስብ ሸዋ ምን ያደርጋል? ደና እንትን ነው የሚይዘው። እነ መከታው ደግሞ ወረዳ ምናምን እዛ ሚሊሻ አስተዳደር ይሉ። ከነዚህ ከሁለቱ ውስጥ አትወጡ። እነ ደሳለኝ ፌደራል ሊሄዱ ይችላል። ሌሎች ቦታዎች ያሉት ፖለቲከኞች ፌደራል ሊሄዱ ይችላል። ልክ አሁን እንትና ባይዘው ማስረሻ ሰጠኝ ፌደራል ሊወስዱት ይችላል። አይታወቅም፣ አናውቅም። ቢካዝ ሆን ብለው አውቆ ፖለቲካ ስለሚሰሩ አውቆ ፌደራል ላይ አስቀምጠው ይኸውና ፋኖ ብትደራደር ይኸው ፌደራል ውስጥ ትገባለህ የሚል ስሜት ውስጥ ለማስገባት ይፈልጋሉ። ስለዚህ አሁን የሚያሳዝኑኝ እነ ዝናቡ ናቸው። መስዋዕትነት የከፈሉት ዋጋ የከፈሉት እነሱ። ዘመነ ካሴ ከሱዳን ድረስ ሱዳን ቁጭ ብሎ ጥይት አይነካው፣ ድሮን አይነካው። የሚገርመዋ ሴቶች የሱዳን ሴቶች ባስማ ይለዋል አሉ። በቃ ሀቢቢ እያለ ነው የሚሉ አሉ። አሁን ሱዳንኛው ሁላ ሳይለማመድ አይቀር። ዘመነ ካሴ ሱዳን ውስጥ ቁጭ ብሏል። ይኸው 4 ወሩ ሀቢቢ እያለ ነው የሚጫወተው። ይኸው ልብሳቸውን ይለብሳል፣ ሽሩጡን ያደርጋል፣ ምን ያደርጋል፣ ሪላክስ እያደረገ ህይወትን እየኖረ ነው ያለው። ምስኪኑ መሬት ላይ ያለው ፋኖ ይሄ ወታደሩ ግን ዋጋ ይከፍላል። ጎጃም መሪ የለውም። የፋኖ መሪው ሱዳን ዲያስፖራ፣ መሪው ዲያስፖራ ስደተኛ ነው። አስባችሁታ? መሪ ተሳዶ ቁጭ ብሎ እሱ ፖለቲካ ይሰራል። የተሰደደ መሪ፣ ስደተኛ መሪ፣ ዲያስፖራ መሪ፣ ዲያስፖራ ነው የሚመራው። የአማራ ፋኖ በጎጃም የሚመራው ዲያስፖራ። ስለዚህ ሀቢቢ እያለ ፖለቲካ እየሰራ ነው እሱ። ቁጭ ብሎ ይጽፋል የዕለቱ እያለ ከትግሬ ጋር እንሰራለን ይላል። ከትግሬ ጋር ደግሞ እሱ እኮ አይጎዳም። ከትግሬ ጋር እንሰራለን ማለት የሚጎዳው ፋኖ ነው የሚጎዳው። ኤቭሪ ታይም እንደዚህ አይነት ፖለቲካ እየመጣ ቁጥር በተለይ ጎንደር ላይ ሸዋ ላይ ፋኖች እየለቀቁ ይወጣሉ። አሁን ዘመነ ካሴ ምን እያደረገ ነው? የጎንደር ፋኖን እንዲወጡ እያበረታታ ነው። ባይዘው ወደ ብልጽግና እንዲሸሹ እያበረታታ ነው። ማንም ከህወሓት ጋር አብሬ እሰራለሁ እያልክ በግላጭ እየጻፍክ ዘመነ ካሴ ለህወሓት ነው እንትን ለፋኖ ነው እየሰራ ያለው መቼም አትለኝ። ጎንደር ጋር ያለው ፋኖ ይቀበላል። አሁን ይህንን 2 ቀን እያወጥ ያለው መግለጫ ከህወሓት ጋር እንሰራለን የሚል መግለጫ ነው። ከህወሓት ጋር እንሰራለን ብለህ ፖለቲካ ሰርተህ ከአንተ ጋር የሚቀመጥ የጎንደርና የሸዋ ፋኖ በተለይ ወደ ቤቱ ነው የሚገባው። ስለዚህ ወደ ቤት እያስገባላቸው ያሉ ፋኖን በተለይ የእነ ሀብቴ ፋኖ እጅ ወደ ላይ ነው በቃ ፖለቲካ እየሰራ ያለው እጅ ወደ ላይ እያለ እያስገባለን ያለው። ቢካዝ እንደዚህ አይነት አመራሮቹ ፊት ለፊት እየወጡ እንደው ብትሰራ እንኳን ፊት ለፊት ወጥተህ በግላጭ እንደዚህ አትናገር ማለት። ስለዚህ ፋኖ ሴቭ ለመደረግ ከተፈለገ ከህዝብ ጭንቅላት ውስጥ ያውላችሁ እየወጣ ነው ያለው። አንዳንድ ቦታዎች ድሮ ፋኖ ነበር ምን ተጠቁሞ ይሄዳል። ማታ ላይ ብልጽግና ሰራዊት ይረሸርሸው ነበር፣ ባይለኛው ያርከፈከፈበት ነበር። አሁን ማታ በተኛበት ቢመጣው መከላከያ ማን የሚጠቁሙ ህዝቡ እየጠቆመ ስለሆነ በደንብ ይሄንን አንደርስታንድ አድርጉ። ህዝብ ፋኖ ላይ እየጠቆመ ነው ያሉበት ቦታ እየጠቆመ ህዝቡ ምን እያደረገ ነው? እያስመታችሁ ነው ያለው። ለምን ይመስላል? ቢካዝ እንደዚህ አይነት ፖለቲካ ይዛችሁ እየመጣችሁ ስለሆነ በማታ ላይ መከላከያ ያለበት ቦታ ድረስ የሚመጣ ከሆነ ማን ህዝብ እየጠቆመ ነው ማለት ነው። ዝም ብሎ መቼም ሰው አይደል። ድሮ ምንድነው መከላከያን የሚጠቆመው ህዝብ ነበር የሚጠቆመው። አሁን ፋኖ ላይ ህዝብ እየጠቆመ ነው። ከዚህ አካሄድ ለመውጣት ከፈለክ አንድና ህወሓትን አውግዙ። ህወሓት ጀነሳይደር እንደሆነች፣ ህወሓት ገዳይ እንደሆነች፣ ህወሓት ጨፍጫፊ እንደሆነች ካላመጣ ድረስ አብዛኛው ፋኖ ደጋፊ ድጋፉን ሊያቆሙላ ይችላል። አብዛኛው የፋኖ ደጋፊ ፋኖን መደገፍ ያቆማል። ህወሓት ጋር እየሰራ ማንንም ሰው አሁንማ ስጋት እኮ እንኩ ከህወሓት ጋር ልክ ከብልጽግና ጋር የሚሰሩ ሰዎች ስጋት ናቸው ለአማራ አይደል? በሴም ቲንግ እናንተ ስጋት ነው የምትሆኑት። መጨረሻ ላይ ምን እንደሚያደርግ ህወሓት ጨዋታውን ታውቃለች። ባይዛው የህወሓት ጠላቷ አንደኛ ጠላት ፋኖ ነው። ኮሎኔል ደመቀ መንካታ የኔ ጀግና ኮሎኔል ደመቀ መንካታችሁ። እናንተን ግን ከህዝብ ነጥላችሁ ምን አይነት ሞት እንደምትሞቱ ልንገራችሁ። ከህዝብ ነጥላ ዋጋ አስከፍላ ከህዝብ እየነጠለቻችሁ ነው ያለችው። ጥሩ አድርጋ እየሰራች ነው። እናንተም ጅሎች ናችሁ። ከህዝብ እየተነጠላችሁ ነው። አዎ ከህወሓት ጋር እንሰራለን እያልክ ከህዝብ እየተነጠልክ ነው። ከህዝብ ነጥላ ብቻን አስቀርታ ጫካ ውስጥ ዘላለም እነምሬ ከህወሓት ጋር የታገለ ነው።
ህወሓት ጋር እነዚህ አብዛኞቹ ፋኖች አመራሮች በህወሓት ጊዜ ሲታገሉ የነበሩ ናቸው። በተዘዋዋሪ የመታቻቸው ነው ያለችው። ባይዘው የህወሓት ጦርነት ላይ ሳማው እነ ዘመነ ካሴ ህወሓት ጦርነት ላይ ቆይዶ ለማገዝ ወሎ ገብቷል። ምሬ ወዳጆ እኮ የህወሓት ጦርነት ላይ ዋና ተሳታፊ ነበር እኮ። ሀብቴ ዋና ተሳታፊ ነበር። እስክንድር ነጋ እሱ አልተዋጋም፣ በቃላት ጦርነት ውስጥ ሲገባ ነበር። እያንዳንዱ የፋኖ አመራር መከታው እስከ እንትን ድረስ ሄዶ እስከ ራያ ድረስ ሄዶ ትግሬዎችን ሲወጋ ነበር እንዳለ። ስለዚህ ትግሬን ወቅተህ ዱ ዩ ቲንክ ቁጭ ብለው የሚያዩ ይመስላል? እያረጉ ያሉት ምንድን እናንተን ከማህበረሰብ እየገነጠሏችሁ ነው። ተገንጥለሃል። ኦልሬዲ እየተገነጠልክ ነው ያለ። ከዚህ በኋላ ሰርቫይቭ ለማድረግ ያለ የተወሰነ ፐርሰንት ያችን የተወሰነች ፐርሰንት ሳማው አምጥተህ ግሉ አድርገህ አይ ከዚህ በኋላ ከህወሓት ጋር አንሰራም ብለህ በግላጭ ወጥተህ ህወሓትን ተቃውመህ በግላጭ እስካልመጣ እመኑኝ የምትሞቱት ሞት መጨረሻ ላይ አስቧል። ይሄውላ መስዋዕትነት ለአማራ ከፍለህ ዋጋ ከፍለህ ጫካ ውስጥ እንደ አይጥ ጉሮኖ ውስጥ ተደብቀህ ትቦ ውስጥ ተወትፈህ የምትሞተው ሞት ሰው እየተሳለቀ በሞትህ እንኳን ሰው የሚያዝን እንኳን አይኖርም። ሰው የሚያዝን እንኳን አይኖርም። ሰው በሞትህ ሰው እንኳን የሚያዝን አይኖርም። በሞትህ እንኳን አስባችሁታል? ሞተው እንኳን ሰው እንኳን የህወሓት ተላላኪ ብለህ እኮ ነው የምትሞተው። ስትሞት እንኳን ደህና እንኳን ሞት እንኳን አጥቶ የህወሓት ተላላኪ ጥራጊ ተብለህ ሰው እንኳን እንዳያዝንልህ ሆኖ ነው የምትሞተው። ኦልሬዲ ወደዛ እየመጣችሁ ነው። እየተነጠልክ ነው። ከህዝብ ያለው እየተነጠላችሁ ነው። ግልጽ ከብልጽግና ጋር የሚሰራ እንደሚነጠለው ከህወሓት ጋር የሚሰራው ይነጠላል። ትክክለኛ ፋኖች ግን እዚህ ድርድር ውስጥ ገባችሁ ማለት በተለይ ወታደሩ ዋጋ ትከፍላላችሁ። ዋጋ ዘላለምህን ተሳቀህ ጀርባን እያየ ፖለቲከኛው ሰርቫይቭ ያደርጋል። እና ሄኖክ ኪዳኔ ሰርቫይቭ ያደርጋል። እነ ዘመነ ካሴ ሰርቫይቭ ያደርጋሉ። ዘመነ ካሴ መሳደድ ብርቁ አይደለም። ብሩን ሰርቷል እንትን ብሏል። መከታው በህይወት መኖር ይችላል። ቤተሰቦቹ ይኖራሉ ወይ? አሁን ዛሬ የመከታውን ቤተሰብ የማይገሉት ቢካዝ ለምንድን ነው? ቢካዝ እሱም መጥቶ እንደሚገላቸው ስለሚያውቁ ብዙ ኃይል ስላለ እንትና ደረጀ የማይገሉት የሱም ቤተሰብ ዛሬ አጃቢ ምናምን በኃይለኛው ስላሉ አብዛኞቹ ድርሳነ ቤተሰብ ወይንም እሱ የማይገደልበት ዋንስ ግን ድርድር ካርክ በኋላ ሲቪል ትሆናል። ማክሲመም በዛ ከተባለ ንግዱላ ነግደ መኖር። አሁን የያዛችሁት ብር ራሱ ታፕታፕ እያደረጋችሁ ድጋሚ ይሄ ነገር ምንድን ነው? ወጣ እህል ዝጎ ነው ያስከው ብር ራሱ ብር ደመከልብ የሆነ ብር መጨረሻ ላይ ይሄውላ ሰርታችሁ ለአንተም ሳትሆን ለቤተሰብም ታስቶ ጫካ ውስጥ ሞተ ነው የምትገኝ። የሚገልን ሰውላ ተቀ ሁሌ ከጀርባ ሲከተልን ነው። ለዚህ ደግሞ ጋሽ መሳፍንት ምስኪን ጋሽ መሳፍንት ምን ይሆኑ በሳቸው ደም መለሳ እየተባለ እየተመለሰባቸው ነው ያለው። ሁለት ልጆቻቸው ነው የፋኖ ጦርነት ምናምን አይደል፣ ከጠላት ጋር ምናምን አይደል፣ ከጀርባም የሚመቱ ሰዎች ነገም እናንተ እንደዚህ ነው የምትሆኑ። አብዛኞቻቸው የፋኖ አመራሮች ቤተሰቦቻቸው ከጀርባ ይገደላል። እናንተም ዘላለምን ከጀርባ እያየ ነው የምትኖሩ። ድርድር አረክ ማለት ከብልጽግና ጋር መጨረሻ ይሄ ነው የሚሆነው። መጨረሻ ይሄ ነው። መጨረሻ ይሄ ነው የሚሆነው። ጀርባ ለዘላለም እያየ መሄድ ይችላል። የፋኖ አመራሮች ወታደሮቹ አችሁም ዘላለምን ከጀርባ ውጭ ሀገር እንኳን ሄደ ተሰደ እንኳን መኖራችን ተከትሎ እኔ አሁን ለምሳሌ ወንድሜን ብትገድል ተከትዬ ያለህበት ቦታ ለምን ማርስ አትገባም? ማርስ ሁላ ልከተል ይችላል። ባይዘብ መጥቼ ጄኔ እሰጣለሁ። ምን ችግር አለ? ቤተሰቤን ብትገል ያ ነው አብን የሚያደርግባችሁ። እንጠሮጦዝ ነው የምትወርዱት መጨረሻ። ስለዚህ እቺ የምትደረገው የአፋብን የሚያመጣው እንትን ድርድር መጨረሻ ዋጋ መክፈል ነው። ሌላው አፋብን ዶክሜንቱን ትንሽ ነው እችን ብቻ ብዬ 1-2 ደቂቃ ላኪላ ሰጠዋል። አንቀጽ 15 ጠቅላላ ጉባኤ ተግባርና ኃላፊነት። እንግዲህ ተግባርና ኃላፊነቱን በደንብ እንድታዩት የመዋቅር የጾታና ልዩ ልዩ ጉዳዮችን አካታች ባደረገ መልኩ 100 መደበኛና 10 ተለዋጭ ማዕከላዊ ኮሚቴ አባላት ይመርጣል ይላል። 100 ኮሚቴ ነው የሚመረጠው። ኮሚቴ 10 ተለዋጭ። እውነት እናውራ ከተባለ
100 ኮሚቴ እንዴት አድርገህ ነው የምትሰራው? 100 ኮሚቴ እንደው እንኳን 100 አይደለም 10 ሆነ ቁጭ ብለን መስራት እንችላለን። 10 ደግሞ ተለዋጭ በ5 ሰው ቁጭ ብሎ አመራር መምረጥ ያልቻለ 100 ሰው ይዞ እንደው 100 ሰው ራሱ ታሰባስባስቡት እንግዲህ ያውላችሁ የመዋቅርና የጾታ ልዩ ጉዳዮች አካታች ባደረገ መልኩ 100 መደበኛና 10 ተለዋጭ የማዕከላዊ ኮሚቴ አባላትን ይመርጣል ይላል። የእጩዎቹ መመልመል መስፈርት ማዕከላዊ ኮሚቴው አዘጋጅቶ ለጉባኤ አዘጋጅ ኮሚቴ በመስጠት ዝርዝር ይዘጋጃል ይላል። እንግዲህ አስቡት እንግዲህ 100 ሰው ነው የሚመረጠው ማዕከላዊ ኮሚቴ ማለት ማዕከላዊ ኮሚቴ 100 ሰው እንደው እውነት እናውራ ከተባለ ማዕከላዊ ኮሚቴ 100 ሰው እንዴት አድርገህ ነው የምትመራው? እንዴት አድርገህ ልትመራው ነው ያስባችሁት? እንደው እንኳን በ10 ፈራሽ ነው ድርጅቱ። በቃ ለሞመንት አንድ ሰው መጥቶ 100 ማዕከላዊ ኮሚቴ አለ ሲልህ ኦልሬዲ ፈራሽ ነው። በቃ አንድ ሀሳብ ላይ ኮሚቴዎቹ ምን ማድረጋችሁ ነው ማስቀመጣችሁ። እኔ በደንብ አስቡት። 100 ሰው ነው 100 ሰው እንደው እውነት እናውራ እስቲ ከስር ጻፉልኝ። 100 ሰው ይዘው መስራት እንችላለን? አንዳንድ አዎ ይሰራል። አማራ 100 ሰው አማራ ቁጭ ብለን እኛ አንድ ላይ ስንሰራ ማለት 100 ሰው አንድ 5 ሆነ እኮ መስራት እኮ ይችላል። እንኳን 100 ሰው ድርጅቱ ይፈርሳል እንጂ እውነት ይሄዳል ድርጅቱ። የትስ ነው ደግሞ ያያችሁት? ማዕከላዊ ኮሚቴ 100 ሰው ደግሞ እንዴት አድርጎ ነው በ100 ሰው? አዎ 100 ሰው ማዕከላዊ ኮሚቴ ያለው ይሰራል ድርጅት የምትሉ አንዳንድ አይ 100 ሰው ማዕከላዊ ኮሚቴ ያለው በምንም ታምር ሊሰራ አይችልም። ይሄ እኮ እንግዲህ ዳሃይስት የሚባሉ ጁሾች ናቸው። እንደዚህ አይነት እንትን ይሄ በብሔርተኝነት ማለት ጁሽ እንኳን መስራት አይችልም። ይሄ ትግሬው ምናምን 100 ሰው ማዕከላዊ ኮሚቴ አድርገህ ምን አይነት ስራ ነው የምትሰሩት? ሌላው 57 ታፕ እያደረጋችሁ አንቀጽ 57 አንቀጽ 57 እንግዲህ አንቀጽ 57 ስያሜ ነው። እንግዲህ ስያሜ በአራቱም የአማራ ግዛቶች የሚንቀሳቀሱ የቀድሞ አራቱ ድርጅት ስያሜዎች በቀጠና በእዝ ይሆናል ይላል። በቀጠናና በእዝ ይሆናል። አፋሮች እየሰማችሁ የአማራ ፋኖ ብሔራዊ ንቅናቄ የወሎ ቀጠናን የምስራቅ አማራ፣ የሸዋ ቀጠናን የደቡብ አማራ፣ የጎጃም ቀጠናን የምዕራብ አማራ፣ የጎንደር ቀጠና ደግሞ የሰሜን አማራ ቀጠና ተብሎ ይሰየማል ይላል። አፋሮች እየሰማችሁ የአማራ ፋኖ ወሎ ቤተ አማራ እና የወሎ ጠቅላይ ግዛት እዝ የነበረው ስያሜ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ተብሎ ተሰይሞ ሲሆን የእዙ ስያሜው ምኒልክ እዝ ይሆናል ይላል። ሁለተኛ የአማራ ፋኖ ሸዋና ሸዋ ጠቅላይ ግዛት እዝ የነበረው ስያሜ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ተብሎ ተሰይሞ ሲሆን የእዙ ስያሜ አሳምነው እዝ ይሆናል ይላል። አፋሮች እየሰማችሁ የአማራ ፋኖ በጎጃምና ጎጃም ጠቅላይ ግዛት የለም ሲሉ ነበር። ጎጃም ጠቅላይ ግዛት እዝ የነበረው ስያሜ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ተብሎ የተሰየመ ሲሆን የእዙ ስያሜም የቴዎድሮስ እዝ ይሆናል ይላል። የአማራ ፋኖ አንድነት በጎንደርና በደምብ ስማ ጎንደር የአማራ ፋኖ አንድነት በጎንደርና ጎንደር ጠቅላይ ግዛት እዝ የነበረው ስያሜ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ተብሎ ተሰይሞ ይላል። ከዛ በኋላ ሲሆን የእዙ ስያሜ በላይ ዘለቀ እዝ ይሆናል። በላይ ዘለቀ እዝ ይሆናል። ይሄ ድርጅት አፋብን ማንን ያስታውሳችኋል? ድርጅቱ አፋብን ማንን ይመስላል ስታዩት? አፋድን ነው የሚመስለው ወይንስ አፋባ ድርጅት ስሙን ቀይሮ ነው የሚመስለው? 26 ጋር ደግሞ የሊቀመንበሩ ተግባራትና ኃላፊነት ዘመነ ነው እዚህ ቦታ ላይ የተቀመጠው።
የድርጅቱን የዕለት ከዕለት ተግባራትና ስትራቴጂካዊ ጉዳዮችን የበላይነት ይመራል ይላል። ይሄ የዘመነ ስራ ነው። ዘመነ የአማራ ፋኖ አፋብን የአማራ ፋኖ ብሔራዊ ንቅናቄ የሚለው ቁጥር 2 አፋባ ቁጥር 2 አብን ዘመነ ነው መሪው። የማዕከላዊ ኮሚቴና የሥራ አስፈጻሚ ኮሚቴ መደበኛ እንዲሁም አስቸኳይ ስብሰባ በውሳኔ መሰረት ይጠራል ይላል። እውነት ይችላል። ይሄንን ስራ ስልክ አጥፍቶ አክሩፎ የሆነ ነገር ካልከው አክሩፎ ለአንድ ሳምንት አተው የሆነ ቦታ ጥንጥዩዋ ሚጢጥዩዋ ዘመነ ሆዱ ሰፋ ያለው ዘመነ የማዕከላዊ ኮሚቴን 100 ሰው የሥራ አስፈጻሚ ኮሚቴን ባላሳያቸዋለሁ መደበኛ እንዲሁም አስቸኳይ ስብሰባ በውሳኔ መሰረት ይሰጣል ይላል። ይጠራል። ጠሪው ዘመነ ካሴ ነው። ከንተን ሆኖ ማለት ከሱዳን ቁጭ ብሎ ሱዳን ላይ ቁጭ ብሎ ከዛ በኋላ ለምክር ቤት እና ለሥራ አስፈጻሚ ለውይይት የሚቀርቡ አጀንዳዎችን ከሥራ አመራር አባላት ወይም ከፖሊት ቢሮ ጋር በመሆን ይቀርጻል፣ ያዘጋጃል። ዘመኔን መስራት ይችላል። የድርጅቱ ሥራ አስፈጻሚ ኮሚቴ የስብሰባ መድረኮች በበላይነት ይመራል ይላል። ከድርጅቱ ጽህፈት ቤት ምክትል ሊቀመንበርነቱን ጋር በመመካከር አስቸኳይ የማዕከላዊ ኮሚቴ ስብሰባ ከ5 ቀናት በፊት እንዳስፈላጊነቱ ከዚህ ጊዜ ባጠረ ጊዜ ሊጠራ ይችላል። ለመደበኛ ማዕከላዊ ኮሚቴ ስብሰባ ከ10 ቀናት በፊት ዘመነ ነው የሚያደርገው። እንግዲህ አቅም አለው የምትሉ አላውቅም። እኔ እንግዲህ ዘመነን እስከማውቀው ድረስ እንኳን እንደዚህ አይነት ዘመነ 1000 ዓመት ዝም ብለህ እያልክ የምታስቀምጠው ግለሰብ ይሁላ መስራተኛ ደፍነትሊ ምሬ ምናምን ለዚህ ስራ አይመጡ። ከዛ በላይ ከሥራ አስፈጻሚ አባሎች የሚሰጠውን ተልእኮ በደንቡ መሰረት ይለያያል። የተሰጣቸውን ተልእኮ መሰረታቸውን ይከታተላል። ያውላችሁ ይከታተላል። የሥራ ስምሪት ይሰጣል። እቅድና ሪፖርት ይቀበላል። የሥራ አስፈጻሚዎቹን ይከታተላል። ማዕከላዊ ኮሚቴ ውሳኔ መሰረት ድርጅቱን በመወከል የአጋርና ባለድርሻ አካላት ጋር ይወያያል። የመግቢያ ሰነዶችን፣ ስምምነቶችን ይፈርማል። ከአማራ ውጭ ያሉትን ኢትዮጵያ የማስተባበር ግብረ ኃይሎችን እንዲዋቀሩ ከፖሊት ቢሮና ሥራ አስፈጻሚ ኮሚቴ የውሳኔ ምክር ምናምን ይላል። ተውት እንትኑ ብዛቱ ዘመነ አቅም የለውም። ይሄን ይመስላል ዘመነ አቅም የለውም። ይሄን ይመስላል። ይሄንን ባይዘው አጀንዳ ያለፈው ሳምንት ነበር ልናረግ ነው ስላልተመቸን ስለ በያኛው ጉዳይ የራው አጀንዳ ስለመጣ አንድ ነገር እዚህ ደስ ያለኝ የአፋጎን ትርክት ይዞ አልመጡ። ይሄንን አውድ ጊቭ ዜም ሪስፔክት 50 ዓመት ትርክት ብሎ ነው የመጡት which is ትክክለኛ ግን እንትናቸው ላይ ህዋት የለችም አውጥቷት ህዋት የምትባል የለችም እስከ ጭራሽ አሁን የአማራ ህዝብ መሰረታዊ መግለጫዎች ማለትም የስነ መንግስት፣ የታሪክ፣ የኢኮኖሚ ስምሪት፣ ፍልስፍና፣ እሳቤ፣ የሰላምን ነፃነት ጥበቃ፣ የመሪነትን ሀገር የማስተባበር ሚና የሚወክሉ ይዘቶች ይኖሩታል። ይህም ጋሻ እንግዲህ ይሄ የድርጅቱ አርማ ነው። ጋሻ፣ ክላሽ፣ ብዕር፣ የስንዴ ዘለላ፣ ዘንባባ፣ ጥቁር አንበሳ ይኖረዋል። አሁን ስንዴ ለምንድን ነው የምታስገባው? ይሄ እኮ አብዮት ዲሞክራሲ ይሄ የህወሓት እኮ አጀንዳ እኮ ዘንባባ፣ የስንዴ ዘለላ። አሁን እንግዲህ ስም የስንዴ ዘለላ ይህ ምልክት የግብርና ኢንዱስትሪ እና ምጣኔ ሀብትን የሚወክል ሲሆን ህዝባችን አራሽነቱን ይገልጻል። ዘንባባ ይህ ምልክት የሰላም መግለጫ ሲሆን ህዝባችንን ሰላም ይሄ ደንበኛ የህወሓት ነው ህወሓት ነው። ይህ ምልክት የሰላም መግለጫ ሲሆን የህዝባችን ሰላም ውህደት ለማሳየት ድርጅታችን የመጨረሻ ግብ በሀገር ኢትዮጵያ ሰላምና መስፈን ስለሆነ ድርጅታችን ግን በሰላም ምናምን ይላል። ጋሻና ክላሽ ከዚህ ውስጥ ጥሩ ነገር ጋሻና ክላሽና ጥቁር አንበሳ ከዛ ሰማያዊ መደብ ብሎ እዚህ ጋር የሚመለከተው ቅንነት፣ ታማኝነት፣ ተምሳሌት አልገባኝም ምን እንደሆነች ገብቷችኋል። አሁን እቺ ይሄ የአፋጎ ነች እቺ ፖለቲካ ሰማያዊ መደብ አስቀምጦ ሰማያዊ መደብ አሁን ምን ከኛ ጋር ምን አገናኘው? የሚመለከተው ቅንነትን፣ ታማኝነትን፣ ተምሳሌትነት እናንተና ምንድነው ስልጣን የሚያገኙት? ኤግዛምፕል ሰተናቸዋል። ማስረሻ ሰጤን ቆራጡ ተዋጊ ነው ነበር የፋኖ ትግል መጨረሻ እሱ ምንድነው ፖለቲካ እውቀት ስለሌለው ምንድነው የሆነው መጨረሻ ላይ የቀበሌ የወረዳ ሚሊሻ ፖለቲካ የሚያውቀው ማስረሻ ሰጤ አዲስ አበባ ነው ያለው። አረቂውን እየጠጣ ሪላክስ እያደረገ ይሄኛውስ
ያኛው በሰላም መጠጡን ይጠጣል ሪላክስ ያደርጋል ይሄኛው ግን ቆራጡ ግን ዘላለም ዓለሙ ጀርባውን እያየ ነው የሚሄደው ዘላለም ዓለም ማንገድ ላይ ማን መጣብኝ ማን መጣ ይያል ይሄ ነው ዘላለምን እንደዚህ ነው የምትኖር ስለዚህ የወታደር አመራሮች ከብልጽግና ጋር ድርድር አድርጋችሁ መጨረሻው የሚሆነው ቆራጡ ነው የምትሆኑት ቆራጡ ነው የምትሆኑት ስንት ቦታ ሚሊሻ አንድ ሰው ነው ሚሊሻ ጽፈት ቤት ሊሆን የሚችለው ይሄውላ ሰው የሚሊሻ ጽፈት ቤት ሊሆን አይችልም ምሬ ወዳጆ ምንድነው ድርሳን ብርሃኔ ምንድነው የሚሆነው እንዳለው ኮሎኔል ፋንታው እንኳን እንደው ኮሎኔል ናቸው ትልቅ ቦታ ሌሎቹ እኮ እንትን እኮ አታረጋችሁ ከዚህ ውስጥ የሚያተርፈው ፖለቲከኞች ያተርፋሉ ከሻዋ የሚያተርፈው ማን ነው ዶክተር አብደላና ደሳለኝ ከወሎ የሚያተርፈው ሄኖክ ኪዳኔ ነው ወንድሙ ምናምን እዛው ላስታ ላይ ነው የሚቀሩት ላስታ ነው ወንድሙ ምናምን ላስታ ላይ ያው ዝም ብሎ ሚሊሻ አስተዳደር ምናምን ያረው ጸጥታ ዘርፍ እንኳን አጥቶ የወረዳ እዛው ወረዳ ውስጥ ነው የምትቀር አስረስ ማአሬ ተጠቃሚ ዘመነ ካሴ ተጠቃሚ እስክንድር ነጋ ተጠቃሚ እስክንድር ነጋ የራሊ ሰፈፍ ግን ተጠቃሚ ፖለቲካ ውስጥ ሌሎቹስ አየር ላይ የሚሰፈፉ እንዳል ይሄውላ መስዋዕትነት የከፈላችሁ ፋኖች ድርድር ሲመጣ አየር ላይ ሚሊሻ ነው የምትሆኑት የሚሊሻ ጽፈት ቤት ከዛች የዘለለ አንድሽ ቦታ አታገኝ አንድሽ ቦታ በምን ዕውቀት ነው እንትን ላይ የምትገቡ ስለዚህ ድርድር መጨረሻው የሚያስበላው ፖለቲከኞቹን አይደል ወታደሮቹን ያስበላል ወታደሩን ክፍል መጨረሻ ላይ ዘላለም ዓለምን ጀርባን እያየ ነው እያከከሉ የምትኖሩ የሰራውን ብር እንኳን ይዘህ እንኳን እንትን እንኳን እያረክ ምንድነው የሚባለው ይሄ ብር እንኳን ሰርተህ አሁን ብር እንኳን አካብተ ቢሆን እንኳን ብሩን እንኳን አትበለው ዘላለም ዓለምን እየተሳደድክ ማን ደም ተቃብተሃል ማህበረሰቡ ውስጥ ቁጭ ብለህ ማህበረሰቡ ዝም የሚል ይመስላል ዘላለም ዓለሙን ጀርባን እያየ ነው የምትዞሩ ዘላለም ዓለም ጥያቄው አሁን አማሮች ሬዲ ይሄ የወታደር አዛዡ ሬዲ ነው ወይ ለዚህ ነገር ጥያቄው ዋጋ ለመክፈል ሬዲ ነው ወይ ነው ዋጋ ለመክፈል ድርድር መጨረሻው ነው ዋጋ እንዳትከፍል ከፈለግ ድርድር አታርቅ አብይ አህመድን ግጥም ጦርነት ስታረግ ድርድር የሚያመቸው ለፖለቲከኛ ነው እንጂ ለዛ ነው አፋብን ተብሎ ንቅናቄ እኮ ነው የአማራ ፋኖ ብሔራዊ ንቅናቄ ነው አፋብን መዳረሻው ፖለቲከኞችን ስልጣን የማስያዝ ከሱም ደግሞ የተወሰነው ሌሎቹን አየር ላይ የሚጥል እስክንድርና ጋር ራሱ አየር ላይ ይጣል ባይዘው because አሁን ለምሳሌ ቀደም እኔ አሁን አኪላ ፍቅር ከንቲባው ዳዊት ሰላሚና እዚህ ብንኖር ስልጣኑ የሶስት ሰው ስልጣን ከሆነ ወይ ዳዊት መውጣት አለበት ወይ እኔ መውጣት አለበት ወይ ላምሪ መውጣት አለ ወይ ሰላሚና ወይ ፍቅር ወይ ከንቲባው መውጣት አለ ሳማሪ መውጣት አለ እንጂ ለሶስት ሰው ቦታ እዚህ ያለነው ሰዎች እንዳለ ልንወዳደር አንችልም ስለዚህ እነ እዛ ውስጥ የሚወዳደሩት ጦር ያላቸው ሰዎች ማን ይወጣል ከጫት እስክንድር ነጋ ከጫታዎች because ለእስክንድር ነጋ ቦታ የለም እዛ ቦታ ድርድር መጨረሻው ቦታ ነው የምትመዳደበው ምን ልትመድቡ ነው እስክንድር ምሬ ወዳጆን ለዚህ ይሄኛው ምሬ ወዳጆን ምን ቦታ ልሰጠው by the way እኔ እቺን ብዬ ልጨርስ ይቅርታ ብዙ ሰዓት ይሰ ጎንደር በላይ መጥራት ግልጽ ነው የምንናገረው ጎንደር በላይ መጥራት ስነ ልቦና ደረጃ ስትመጡ በላይ ምንድነው አርበኛ ነው አይደል በላይ አርበኛ ነው የአርበኞች አሁን የምናደርገው ትግል 4 ኪሎ የሚገባ ትግል ነው እንጂ አርበኞች ትግል አይደል አሁን ለምሳሌ ምኒልክ ኢትዮጵያን ገዝቷል ምኒልክ ኢትዮጵያን አስተዳድሯል አስተዳድሯል ስሞች ሲሰጥ አምጥተህ ቴዎድሮስ ምኒልክ አሳመነው ብለህ ለጎንደሬ ግን በላይ ዘለቀ ይሄ ድስናር ኦኬ አይደል ለምን ንጉስ ተክለ ሃይማኖት ለምን አሰጠ ንጉስ ተክለ ሃይማኖት ንጉስ ነው ንጉስ ተክለ ሃይማኖት ለምን አሰጠ የምሰጠው ስሰጥ ማን ሰጠ ለጎንደሬው በላይ ዘለቀ አይመጥነውም በላይ ዘለቀ ጎንደር ለበላይ ዘለቀ ትንሽ ነው ሶሪ በላይ ዘለቀ ለጎንደር ትንሽ
ማህበረሰቡን ስሜት ይጎዳል። ማህበረሰቡን አይመስልም በላይ ዘለቀ። የጎንደር አማራ የነገስታት፣ የጎጃም አማራ፣ የሸዋ አማራ፣ የወሎ አማራ የነገስታት ነው እንጂ አርበኛ አይደለም ማህበረሰቡ። ስነ ልቦና አይመጥንም እንዴ? አንዳንዴ እኮ ስም ስታወጣ እኮ ስነ ልቦናው ማየት አለ። እንዴት ነው ያንን የሚያክል ትልቅ ማህበረሰብ በላይ ዘለቀ ብለህ እንትን ሽፍታ የነበረ ሰው እንትን አርበኛ ስም የሚሰጠው ማህበረሰቡ? በላይ ዘለቀ እኮ 4 ኪሎ የሚገባ እንትን አይደለም፣ ስም አይደለም። አረ መጨረሻ ደረትን ነው የምሰጠው። በቃ ደረትን ገልብጠህ በላይ ዘለቀ ጫካ ውስጥ ነው መጨረሻ ላይ አይደል የተያዘው። ልክ እንደዛ ነው። ጎንደር በላይ ዘለቀን አትመጣ ስትመጣ ጋይስ ትልቅ አድርጓቸው ስማቸውን አትሊስት ሰው እንትን እንጂ ለዚህ የሚያክል አማራ ትልቅ አማራ ቁጥራቸው ትልቅ ሰፊ የሆነ ትልቅ ቦታ ይዘው አንተ በላይ ዘለቀን እንትን አንተ ተሰጠዋለህ ለዛ ማህበረሰብ እንትን አርበኛ በላይ ዘለቀ ጎንደርን አይመጥንም። እኔ ልንገራቸው፣ እኔ አሁን ለምሳሌ በላይ ዘለቀ ብላ አታዋጋኝ። በምን ታም አርፌ ነው ቁጭ ብሎ ለምን ብዬ ነው ለበላይ ዘለቀ በላይ ዘለቀ ስም ትቀለዳለህ? ያንን የሚያክል አማራ ትልቅ አማራ አርበኛ ትግል አድርጋ ልታልከሰክሱት ነው የፈለጋችሁት። 4 ኪሎ ቀረ አርበኞች ትግል ነው። ስለዚህ ንጉሥ ተክለ ሃይማኖትን ተቀበል እንጂ በላይ ዘለቀን አትቀበል። በላይ ዘለቀናት እኛ የአርበኞች ትግል አይደለም የምንታገሉ። ይሄንን ግልጽ አድርገን መናገር ጀነሳይድ የተፈጸመብን ትግል ነው። መዳረሻው ደግሞ ምንድነው? 4 ኪሎ የመድረስ ትግል ነው እየተደረገ እንጂ አርበኛ ሆነን መጨረሻ ላይ ልክ ሻለቃ ዳዊት እንዳሉት ወይንም እስክንድር ነጋ እንዳለው ፋኖ ከተዋጋ በኋላ ወደ ቤቱ ነው የሚገባው። ያኩን አርበኛ ማለት ከተዋጋ በኋላ ወደ ቤቱ ነው የሚገባው ወይ የወረዳ ስልጣን ያገኝ ትልቅ የሚባለው ይሄ ትልቁን 4 ኪሎ ገብቶ ማስተዳደር አይደል አርበኛ እንደዚህ አይነት እና ይሄን ስም ለውጡ። በላይ ዘለቀ ጎንደርን አይመጥንም። ይሄንን የጎንደር ልጆች በግላጭ መናገር አለበት። ይመጥናቸዋል። እናት የጎንደር ልጆች መጨረሻ በላይ ዘለቀ ነው መሆን የምትፈልጉት ወይስ አጼ ምኒልክ አጼ ቴዎድሮስ ለነምሬ ማህይሙ ምሬ አጼ ምኒልክን ለነገስታቱ ልጆቹን ደግሞ ማንካ በላይ ዘለቀ ደረትን ነፍተ ብቻ ተዋጋ ያንን ነፍተ ኖ አይደል መቀየር አለበት። ይሄ አስተሳሰብ የበላይ ዘለቀ የሚል አስተሳሰብ መቀየር በላይ ዘለቀ የአማራን አሁን ያለውን የአማራን ትግል አይወክልም። ግልጽ ነው። እኔ ለዚህ አንዳንድ ልጆች ልጠሉን ትችላላችሁ። ግልጽ ነው የምነግር አይመጥንም። ለዚህ ንጉሥ ተክለ ሃይማኖት እያለ በላይ ዘለቀ ይዘት ትመጣለህ። ንጉሥ ተክለ ሃይማኖት ለምን አልሰጠም? የንጉሥ ዘር እኮ ነው። አማራ የንጉሥ ዘር ነው እንጂ እኛ አርበኛ አይደለም የሚወክል ንጉሥ ነው የሚወክል ሰው ሌሎቹን ንጉሥን ሌላውን አሳምነው ጽጌን ሁጭ አማራን አንድ ያደረገ ለጎንደር ግን እዛ እንትን ሸበል በረንታ ላይ ሲታገል የነበረ በላይ ዘለቀ ከአንድ ወረዳ ማለፍ ያልቻለ በላይ ዘለቀ ጎጃምን እንኳን ማስተዳደር ያልቻለ በላይ ዘለቀ አንጥተህ ለጎንደር አማራ ነው የሚሰጡት። ይሄንን የጎንደር አማራ አፋብን የሚባለው ድርጅት ላይ ስማችሁን ቀይሩ። አይመጥናችሁም። እናንተን አይመጥናችሁ። እናንተን የሚመጥን ንጉሶች ነው የሚመጥናችሁ። በንጉስ ዘር ተጠራ እንጂ በአርበኛ አይደለም የምትጠራው። አርበኛ ልጆች አይደለች። እናንተ ነገስታት ዘሮች ናቸው። እንዴት ነው የፋሲል ልጆች የበካፋ የስንት ልጆች እንዴት ነው አርበኛ አጼ ቴዎድሮስ ልጆች አርበኛ በላይ ዘለቀ ወረዳ ስነ ልቦና ራሱ ይመጣል። እኔ አሁን የጎንደሬ ጎጠኛ ብሆን የምሰራው እዚህ ላይ ጎንደሬ እኔ የጎንደር ልጅ አይደል የጎንደሬ ጎጠኛ ብሆን በምንም ታምር ስነ ልቦና የማይወክለው አርበኛ ሽፍታ የነበረ መጀመሪያ አርበኛ ልጅ አንጥተህ የአጼ ቴዎድሮስን የፋሲል ልጆችን አንጥተህ በዛ በአርበኛ ተወክለኝ በምንም ታምር በላይ ዘለቀ ጎንደርን አይመጥንም፣ ጎጃምን አይመጥንም፣ ወሎን አይመጥንም፣ ሸዋን አይመጥንም። የሚመጥነው ሸበል በረንታ እዛችሁ ወረዳ ነው የምትመጥነው። ስለዚህ ይሄንን ተጋፈጡት፣ እውነቱን ተጋፈጡ። እንደውም አያሌው መንበር መስራት የነበረበት ይሄ ነው። ጅኖሱ ሌላ ቦታ ነው የሚዘሩ። እንዴት ነው የጎንደር አማራ ይሄንን የሚመጥነው? በላይ ዘለቀ ስድብ እኮ ነው። ስድብ በላይ ዘለቀ ለጎንደር ስድብ ነው። እናትን እንደዚህ ሉን ማለት እኮ ይሻላል። ስድብ ነው በላይ ዘለቀ ለጎንደር ለጎጃም ስድብ ነው፣ ለወሎ ስድብ ነው፣ ለሸዋ አሁን ላለው ትግል ድሮ ትግል ችግር የለው እንወደዋለን። ድሮ ላደረገው አሁን ላለው ትግል ግን በላይ ዘለቀ አይመጣም። ከበላይ ዘለቀ በላይ ፀጉርን አጎፍራ ጎፈር የሆነ ትግል እንድትታገል ተዋክተህ ከ4 ኪሎ አትገባም እኮ። የበላይ ዘለቀ 4 ኪሎ የሚገባ ትግል አይደል፣ እዛው ጎንደር ላይ ወረዳ ላይ የሚቀር ትግል አሁን የወረዳ። ስለዚህ ታሪኩን የሚመጥን ማህበረሰቡን የሚመጥን እሴቱን የሚመጥን ነገር አስቀም። በላይ ዘለቀ ጎንደር ለጎንደር አይመጥን። የሚመጥነው ለወረዳዎች ነው የሚመጥነው። አሁን ለምሳሌ የወረዳ እንትን በላይ ዘለቀ እያልክ ጥራ። እንዴት ነው ጎጃምን፣ ጎንደርን፣ ወሎን፣ ሸዋን ትልቅ የሚሆነ ማህበረሰብ በዚህ እንትን
እንትን አትበሉት ለማለት ነው። ግን ወታደሮች በደንብ ይሉ ለማለት ነው። ይቅርታ አኪላ ብዙ ሰዓት ያስኩ። ታፕታፕ አድርጉት፣ ታፕታፕ አድርጉት። ይሄን ስንናገር ከፋፋዮች ናችሁ ምናምን እኛ ልንከፋፍላል። ግልጽ ነው የምንናገር። ትግሉ ገና ነው። ብልጽግና ሳናሮ አሁን አንዳንዱ ይመጣና ይሄ ፒፒ አጀንዳ ትቀልዳለህ እንዴ? መደራደርን የፒፒ አጀንዳ እኛማ እንዳትደራደርማ ማንቆርተን ይዘናሃል። አትደራደር እንዲሁ ጫካ ውስጥ ሆነን አንድ ላይ መስዋዕትነትን ከፍላታለን እንጂ የትናንጥ አመራሮች መታችሁ ፖለቲከኞች ምስኪኖችን ተገና አድርጋችሁ አዋክታችሁ ለእናንተ ድርድር የሚቀመጥ አማራ የለም። እንዲሁ ጫካ ውስጥ እያየናችሁ አብረን እንሞታታለን እንጂ እናንተ ስልጣን ልትይዙ እኛ ይሄውላ ወታደር መስዋዕትነት የከፈለ ወታደር ደመከልብ ሊሆን የለም። እንደዚህ ንጫት አይናችሁ እያየ እናንተም ጫካ ውስጥ ትሞታላችሁ፣ እኛም አንድ ላይ እንሞት እንደ ማህበረሰብ እንወድቃታለን እንጂ አይናችን እያየ ይሄውላ መስዋዕትነት በተከፈለበት ትግል አሳልፋችሁ ለባህሬን የምትሰጡት ትግል እንደማይኖር እርግጠኛ ነኝ። ምን ነግራችሁ ለባህሬን አሳልፎ የሚሰጥ ትግል እንዲሁ እየተያየን እንጠፋታለን እንጂ እናንተ ስልጣን ይዛችሁ አራዶች አማራ ልትጫወቱበት አሁን ካለው በላይ መስዋዕትነት ልታስከፍሉት አይሰራም። እንደዚህ አይነት መስዋዕትነት አማራን ህዝብ አይከፍልም ከዚህ በኋላ ለማን እናንተ እንደሆነ ስልጣን አቅሙም የላችሁም፣ ስልጣንም አትይዟል። አራችን ይሄን ግልጽ ህዝባችን ልታጠፉ ህዝባችን እንዲጠፋ ጭራሽ ከብልጽግና ጋር ድርድር የለም። ብልጽግና ጋር የሚደረደር ባንዳ ነው። ሌሎቹም ባንዳ እነዚህን ባንዳ እንላቸዋለን ማለት ነው። አኪላ ጎይል